እናመሰግናለን። የዕለተ ሰኞ ጥቅምት 24 ቀን 2018 ዓ.ም የአውደ ውጊያ እና ወታደራዊ መረጃዎችን ለመቀበል ሚዲያዎች ተገኝተናል። በአፋ በኩል በአራቱም እዝ ያሉትን መረጃዎች ለማድረስ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዬ ተገኝቷል። ፋኖ ማርሸት ፀሐዬ መረጃዎችን ለማድረስ መካከላችን ስለተገኘህ እያመሰገንኩኝ በአፋ በኩል በአራቱም ቀጠና ያሉትን የአውደ ውጊያ ወታደራዊ እነዚሁም የፖለቲካ መረጃዎችን ብታደርሰን። በጣም አመሰግናለሁ። እንግዲህ የአማራ ፋኖ ብሔራዊ ኃይል ከትናንት ጥቅምት 23 2018 ዓመተ ምህረት ጠዋት አውደ ውጊያ የጀመረባቸው በርካታ አካባቢዎች ላይ ድል ተጎናጽፏል። ለአብነት በትናንትናው ዕለት ጥቅምት 23 ቀን 2018 ዓመተ ምህረት የቴዎድሮስ እዝ የ14ኛ ክፍለ ጦር የ206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የተክለ ሃይማኖት እና የስናን አባጂሜ ሻለቆች በጥምረት ደብረ ማርቆስ ዙሪያ እና ስናን አካባቢ ባደረጉት ማጥቃት በርካታ ቁጥር ያለው የጠላት ኃይል ሲደመሰስ 2 ብሬን 50 ክላሽንኮቭ መሳሪያ ከ5000 በላይ ተተኳሽ የተማረከ ሲሆን 2 የጠላት ኦራል መኪኖች እንደዚሁ ተቃጥለዋል። በርካታ ቁጥር ያለው ሰራዊትም ሙትና ቁስለኛ ሆኗል። እንደዚሁም 8 የሚደርስ እግረኛ የወራሪው ሰራዊት አባላት ተማርከዋል። ይሄ ድል እንግዲህ ሰሞኑን 602ኛ ኮር የሚባለው የጠላት ኃይል በሰፊው ሲንቀሳቀስበት የነበረውና አቅዶ ማጥቃት አድርጋለሁ ብሎ የተዘጋጀበት ቀጠና ነበረ። ይሄንን የጠላት እቅድ ነው በዚህ ጠንካራ የመልሶ ማጥቃት በማክሸፍ ወደ መማረክና ድምሰሳ የተገባው። ይህም የጠላትን እቅድ ሙሉ በሙሉ እንዲያዛባ ያደረገው ኦፕሬሽን ነው። ሁለተኛው እንግዲህ በዛሬው ዕለት በአውደ ውጊያ ዝነኛ እና ጥንቅቅ ያለች ሰራዊትን በማዘጋጀት በማጥቃት የምትታወቀው የምኒልክ እዝ የጽናት ክፍለ ጦር ሰርጎ ገብ በማዘጋጀት በዚህ በወገል ጤና ከተማ ላይ እንደዚሁ ታላቅ ገድል ተፈጽሟል። የደጋው መብረቅ ክፍለ ጦር ከተመሰረተበት ዕለት አንስቶ በጥላት ላይ ከፍተኛ የሆነ ጥቃትና የሞራል ውድቀትን እያስተናገደ የሚገኘው የምኒልክ እዝ እንግዲህ በአረመኔው አገዛዝ ሰራዊት ላይ በዛሬው ዕለት እንደዚሁ ጽናት ክፍለ ጦር የደጋው መብረቅ ኮር የጽናት ክፍለ ጦር ማለት ነው ወገል ጤና ከተማ ላይ እንደዚሁ አስደማሚ ኦፕሬሽን ሰርቶ በጥላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሷል። ሶስተኛው እንደዚሁ አፋባሃ ሰሜን አማራ ቀጠና የበላይ ዘለቀ እዝ መይሳው ካሳ 2ኛ ኮር 7ኛ ቀኑን ባስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ በማድረስ ድል ተጎናጽፏል። እንግዲህ በልዩ ወታደራዊ ኦፕሬሽን በአጸደ ማርያምና ሻውራ ከተማ መሽጎ በነበረው የጠላት የ66ኛ እና የ62ኛ ክፍለ ጦር ኃይል ላይ እንግዲህ የመግደያ ወረዳ ድረስ ጠላትን ስቦ በማስገባት ተከታታይ 7 ቀን ባደረገው አውደ ውጊያ ከፍተኛ ቁጥር ያለው የጠላት ኃይል ተደምስሷል። ሙትና ቁስለኛም አድርጎታል ማለት ነው። ይህ በእንዲህ እንዳለ በትናንትናው ዕለት ጥቅምት 23 ቀን 2018 ዓመተ ምህረት ከሰዓት ጀምሮ እስከ ጥቅምት 24 ዛሬ ማለት ነው እስከ ጠዋቱ 4 ሰዓት ድረስ መግቢያና መውጫ ያጣው ያገዛዙ ጥምር ኃይል ቡድን ወደ መጣበት ለመሸሽ ለማምለጥ ሌሊቱን ጨምሮ ጥረት ቢያደርግም ባይበገሪዎቹ የአማራ ቁርጥ ቀን ልጆች የአድዋ ክፍለ ጦር የመይሳው ካሳ ኮር 2ኛ ተወርዋሪ ጋር በመጣመር እንግዲህ በርካታ ቁጥር ያለው የጠላት ኃይል እንደዚሁ መደምሰስ ተችሏል። በዚህም ከ18 በላይ የሞተ ከ24 በላይ የቆሰለ አንድ ወራልና አንድ አምቡላንስ ሙሉ ለሙሉ የወደመ ሲሆን ሌላኛው ሁለተኛው ወደ ውጊያ ደግሞ ሁለቱ የካራማራና ያጣና ዋሴ ክፍለ ጦር እንደዚሁ አርበኛ አከለ ግዛት እና ሌሎች አካባቢዎች በተንቀሳቀሱበት በዚህ አውደ ውጊያ ላይ ማለት ነው በርካታ ቁጥር ያለው የሙሉ ጊዜ የ12 ሰዓት ውጊያ በማድረግ በመተማ ከተማ ተወሮ በመግባት እስከ ሌሊቱ 6 ሰዓት ድረስ እንደዚሁ ሲፋለም ያደረ ሲሆን በዛሬው ዕለትም አውደ ውጊያው ቀጥሎ በዚህ አውደ ውጊያም 12 የጠላት ኃይል የተደመሰሰ 21 የጠላት ኃይል ሙት በማድረግ ከፍተኛ ድል አስመዝግቧል። በዚህ 2 ቀን ውስጥ የበላይ ዘለቀ እዝ ማለት ነው።
ሶስተኛው እንግዲህ በዛሬው ዕለት የተደረገ አውደ ውጊያ ነው። በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ102ኛ ኮር አካል የሆነው የታደሰ ሙሉነህ ሻለቃ በዛሬው ዕለት ቢኮሎና መራዊ ከተማ ላይ ባደረገው ማጥቃት ከፍተኛ ቁጥር ያለው የጠላት ኃይል እንደዚሁ ደምስሷል። ይህን ድንገተኛ ኦፕሬሽን በማድረግ ወተት አባይና መራዊ ላይ ጠላትን ያርበደበደ ከፍተኛ ቁጥር ያለው ሰራዊት ሙትና ቁስለኛ ያደረገ ኦፕሬሽን ተሰርቷል ማለት ነው። እንግዲህ እንደሚታወቀው መራዊና አካባቢው አብዮቱ ከተነዳበት ከሐምሌ 26 ጀምሮ በርካታ ቁጥር ያለው ሬጅመንት የጠላት ሬጅመንት በመደምሰስ በአደረጃጀት ከፍተኛ ቁጥር ያለው ሰራዊት በመገንባት ከፍተኛ ቁጥር ያለው ኃይል በመጠበቅ ከፍተኛ ቁጥር ያለው እንደዚሁ የጦር መሳሪያ በመያዝ ሰፋፊ ቀጠናዎችን በመሸፈን ረጅም ውጊያ ሲያደርግ የነበረ ነው ታደሰ ሙሉነህ ሻለቃ። አሁንም የቴዎድሮስ እዝ በመልሶ ማደራጀት ሂደቱ በ102ኛ ኮር ተካቶ ባለበት በዚህ ሰዓት ጠላትን በዚህ ሁኔታ መራዊና ቢኮሎ ላይ በዛሬው ዕለት ድባቅ መጥቷል ማለት ነው። ሌላኛው እንግዲህ ቀኛዝማች የምኒልክ እዝ ማለት ነው ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር በዋላ ወረዳ ዋና ከተማ የሆነችው ኮንን ተቆጣጥሯል። ከጠዋቱ 3 ሰዓት የጀመረው አውደ ውጊያ በፋኖ አሸናፊነት የዋላ ወረዳ ዋና ከተማ የሆነችው ኮን በቁጥጥር ስር ውላለች። የአረመኔው አገዛዝ ሰራዊት ምንም ጥምር ኃይል ተጠቅሞ በዙ 23 በሞርተር በመድፍ ታግዞ ከረፋዱ 3 ሰዓት እስከ 11 ሰዓት የዘለቀ ውጊያ ቢያደርግም ከተማዋን ግን ማዳን ባለመቻሉ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዶ ከተማዋን ለቆ የተረፈው ኃይል ወጥቷል። በዚህም ኮን ከተማ እንግዲህ በአማራ ፋኖ ብሔራዊ ኃይል የምኒልክ እዝ ቁጥጥር ስር ውላለች። የደጋው መብረቅ ኮር ከመመስረቱ ጀምሮ ለአማራ ሕዝብ የህልውና ትግል የማይነጥፍ ብስራትን በድል ቀለም ከታሪክ ኑባሬ እየከተበ ይገኛል። የዚህ አካል የሆነው የዛሬው አውደ ውጊያ ነው። እንግዲህ አንደኛው ይሄ የኮን ከተማን በቁጥጥር ስር የመዋል ማለት ነው። በአጠቃላይ የአማራ ፋኖ ብሔራዊ ኃይል በዚህ 2 ቀን ውስጥ በጠላት ላይ ከፍተኛ ቁጥር ያለው ጠላት በመግደል እንደዚሁ በመማረክ የጦር መሳሪያ በመማረክ የጠላትን ተሽከርካሪ በማውደም ድል ሰርቷል፣ ታሪክ ሰርቷል። ይህም እንግዲህ ጠላት ከሰሞኑ ሚዲያዎችም እንደምታውቁት ከፍተኛ ቁጥር ያለው ሰራዊት ወደ አማራ ክልል በማስገባት የመልሶ ማጥቃት አደርጋለሁ በሚል እቅድ የመጣበትን እቅድ ነው በመልሶ ማጥቃት እኛ ያከሸፍንበትና በዚህ ሁኔታ እየደመሰስ ነው የምንገኘው። የዚህ ትልቁ አካል የሆነው በትናንትናው ዕለት ጥቅምት 23 ቀን 2018 ዓመተ ምህረት የቴዎድሮስ እዝ አካል የሆነው የጃዊ መተከል ክፍለ ጦር ትናንትና ፈንድቃ ከተማን ሲቆጣጠር ታንክ በማውደም በማቃጠል በርካታ ኦራል በማቃጠል በማውደም በርካታ ቁጥር ያለው የጠላት ኃይል በመደምሰስ 2345 የሚባለውን እና አብይ አህመድ የሚተማመኑበትን እስከ ሰሜን ሱዳን ድረስ መተከልን እና ቤኒሻንጉልን እቆጣጠርበታለሁ ያለውን የመካናይዝድ ማከማቻ ካምፕ ጭምር በማውጣት በመጠቀም መካናይዝድ ለመጠቀም ሙከራ ቢያደርግም ባለመቻሉ የመካናይዝድ መሳሪያዎቻቸው ሲሸሹ ታንኩ ግን በትናንትናው ዕለት መውደም ችሏል። በአጠቃላይ አየር ኃይሉን መካናይዝዱን እግረኛውን ኮማንዶውን እና ሚኒሻውን ጨምሮ አሰልፎ ማጥቃት አደርጋለሁ የሚል እቅድ አወጥቶ በተለይ ከጥቅምት 1 ጀምሮ ይሄን እቅድ ለመተግበር እንቅስቃሴ ቢያደርግም ጀግናው የአማራ ፋኖ በየአቅጣጫው እየማረከ እየደመሰሰው ይገኛል። አውደ ውጊያን በተመለከተ ያለው ይሄን ይመስላል። ምስጋናው። አመሰግናለሁ ማርሸት አርበኛ ማርሸት ፀሐዬ። እንግዲህ በሚዲያዎች በኩል የሚነሱ ጥያቄዎች አሉ? የለም። እጅግ አድርገን እናመሰግናለን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዬ በአፋሃ አራቱም እዝ ማለትም ቴዎድሮስ እዝ፣ አሳምነው እዝ፣ በላይ እዝና ምኒልክ እዝ ያሉትን መረጃዎች ስላደረስከን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ ምስጋና